አንተ ያማል እንዴ? እስካሁን ምን ሆነ ነው? እንዴት አባቷ ነው የምታምረው? አንተ ኢዛና መጣልሽ። ማ ጽኑ ናት? ታውቃታለህ እንዴ? ማን ኢዛና? እባክሽ ድርዬ ነው። ካየሽ ሊያወራሽ ስለሚመጣ ዝም ብለሽ አውሪሽ። ጽኑ ትባላለች። የግቢ ተማሪ ነች። ጥጋበኛ ነች። መጣልሽ። አሬ ዚብራ ማስክ ማስላጥ ነው እንደፈለግ። ማንም እንደሆነ ሳሳየውማ ማየት አለብሽ። እንዴት ነሽ? ደህና ናት። እሷ አታወራም? የማላውቀውን ሰው አላወራ። ካላወራሽኝ እንዴት መታወቅ እንችላለን? መታወቅ ካልፈለኩስ? ስለኔ ሰማሽ አልመሰለኝም። ለማንኛውም 2 ጥያቄ ብቻ ጠይቄሽ እሄዳለሁ። አንደኛ ጥያቄ ቆንጆ ሴትን ምን ያስደስታታል? እሷ ምግብ ያስደስታታል። አሁን ራሱ በክሊክ ዴሊቨሪ ምግብ አዘን ልንቀበል ነው የወጣ ነው አይደል? በቃ እንደውም ሲመጣ ቪዲዮ ቀርጻችኋለሁ። ለምንድን ነው የምትቀርጸው? ስለ ሽልማቱ አልሰማችሁም እንዴ? በክሊክ ዲሊቨሪ የትኛውንም ዕቃ ወይ ምግብ ስትልኩና ስትቀበሉ ቪዲዮ ሰርተሽ ፖስት ካረክሽ አንደኛ ለወጣ 100,000 ብር፣ ሁለተኛ ለወጣ 50,000 ብር፣ ሶስተኛ ለወጣ 25,000 ብር እየሸለሙ ነው። አሸናፊው በምንድን ነው የሚለየው? አሸናፊ የሚለየው ከፍተኛ እይታ ባገኘ ሲሆን ከእናንተ የሚጠበቀው የክሊክ ዲሊቨሪን ቲክቶክ ፔጅ ሜንሽን ማድረግና #ክሊክ ዲሊቨሪ መጠቀም ግዴታ ነው። ምግባችሁ መጣ መሰለኝ። ሁለተኛው ጥያቄ ስታዲያ ምንድን ነው? እሱን መተዋወቅ ስትፈልጊ እነግርሻለሁ።